ያሰብኩት ማለት ነው። ሳይድ ቪዲዮን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም፣ ወላሂ ባህር ዳርም አይደለሁም፣ ጎንደርም አይደለሁም ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ። እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው፣ እኔ ራሱ በግድ ነው ያለፍኩት ምናምን ያልኩት አውቄ ፈርተህ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራሽ ድፍረት አይደለም ወላሂ። በጣም እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላህ ይመልስህ። መለያየት እችላለሁ ወይስ አልችልም? ኒካህ እንዲያወርድልኝ መጠየቅ እፈልጋለሁ ማለት ነው። ያን ነገር ሳይድ ወደ እስልምና ሲያስገባኝ እኔ ነገር ብድግ ብዬ ሳይድ ወይ ከሳይድ ጋር ስፋታ ወይ ደግሞ ሳይድ አንድ ነገር ቢሆን እኔንም ልጆችንም የሄድኩኝ ክርስትና ላስነሳ አይደለም። እኔ አልহামዱሊላህ ሽኩር አልহামዱሊላህ ረቢል ዓለሚን ስሰልምም ነገ ክርስትና እነሳለሁ ብዬ አይደለም። በእስልምና ድርድር አላቅም ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚሁ ያጥናኝ። ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል። በጣም ብዙ ልጆች ዱዓ ያርጋችሁልኝ ነው። አይደም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስል ነው ሩጦ የመጣው እንጂ አይመጣም ነበር። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው። እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ ታናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው። በቃ ተዋት። እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛው ነው እያፌዘብኝ ነበረ። ስለዚህ እኔ ብድሬን የመለስኩት ምንም ነገር ያደረኩት ነገር የለም። ሁለተኛ ነገር ደግሞ እኔ ራሴን ምንድነው ያሳመንኩት ከዚህ በኋላ ዩቲዩብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ኤድ እየደረሰ ነው። ኤድ ሙባረክ ያልኩኝ ማለት ነው ጀመራለሁ። ሙቀደመን ምንድነው ሳይድ እኔ በቃ ድፍረትክን ሳላደንቅ አላልፍም ማለት ነው። እኔ የተወለድኩበት አገር ሳልሄድ አንተ ሄድክ። እኔ በጣም ነው እኔ እንጃ እኔ እንዴ የእውነት አደረገው ነው ያልኩት። በቃ ቪዲዮውን ሳየው ማለት ነው እንደውም ሰው ልኮልኝ ነው ያየሁት መጀመሪያ ላይ ማለት ነው። ባልሽ ገጠር ገባ፣ የት ነው ያለሽው አግኙ። እና በጣም በውስጥ ራሱ በጣም ብዙ ሰው ሱመያ አግኙ፣ ሳይድ አንድ ነገር ቢሆን ነገ ልጆችሽ አባት ነው ይቆጭሻል፣ ገጠር ነው። እኔ በጣም ነው የደነገኩት። እንዲህ ድፍረትክ በጣም ደፋር ነህ። እኔ በጣም ነው ያደነኩ መግባትክን ማለት ነው። ለምን በእርግጥ የክፍለ ሀገር ሰው ማንም ያውቃል ደግ ነው ማለት ነው። ማንም እንኳን ሰው አውሬ ቤት ያሳድራሉ ማለት ነው። እና ግን አሁን ላይ የታወቀ ነው ያለው አየሩ ጥሩ ላይሆን ይችላል እንጂ የክፍለ ሀገር ሰው በጣም ደግ ነው ማለት ነው። ግን እኔ በጣም ድፍረት አይደለም መሄዱ። እኔ ጭራሽ ገጠር ይሄዳል ብዬ አላሰብኩም ማለት ነው። አላህ በሰላም ይመልስክ። አሁን ምንድነው ልናገር ያሰብኩት ማለት ነው። ሳይድ ቪዲዮን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም፣ ወላሂ ባህር ዳርም አይደለሁም ጎንደርም አይደለሁም ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ ወደ አዲስ አበባ ማለት ነው። ወደ አዲስ አበባ ተመለስ። እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው፣ እኔ ራሱ በግድ ነው ያለፍኩት ምናምን ያልኩት አውቄ ፈርተህ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራሽ እዛ ማለት ነው። እኔ ከባህር ዳር ከወጣሁ ሲፈጠር በጣም ቆይቻለሁ። ከባህር ዳር ከሳምንት በላይ ራሱ አልተቀመጥኩም፣ ተሎ ነው የወጣሁት ማለት ነው። ከባህር ዳር ከወጣሁ ቆይቻለሁ። ተመለስ ወደ አዲስ አበባ ማለት ነው። እኔ ባህር ዳርም ጎንደር ብጭረኝ እንደዚህ አታገኘኝም። ለምን አገሩ ላይ አይደለሁም። እንደገና ደግሞ ማለት ነው ገጠር ውስጥ ቤተሰቦቼ ራሱ ያሉት ባህር ዳር ናቸው። ገና ማዘር አልሄደችም። ገና እንዳለ ያሉት የት ነው? ባህር ዳር ናቸው። አልሄዱም፣ ወደ ገጠር አልሄዱም። እኔ ወደ ገጠር ያለልኩበት በጣም እህቶችን ራሱ ሁሉንም አላየዋቸውም። በጣም ብዙ ዘመድ አለኝ ያላየሁት ማለት ነው። ባህር ዳር ትንሽ ነው ያሉት። እና እኔ ያልገባሁበት ምክንያት ምንድነው? ከልጆች ጋር አልችልም በጭራሽ። ቤተሰብ ራሱ አይ እነዚህ ልጆች ይዘሽ አትሄጂም፣ አሁን ተረጋጊ፣ በቃ ተረጋግተሽ ነው የምትገቢው ነው ያሉኝ ማለት ነው። ለምን የገጠር ልጅ እንደመሆኔም እንትን የኛ ሀገር በጣም ገጠር ከሚባለው አካባቢ ነው ማለት ነው። በጣም ገጠር ነው። መኪና ራሱ መኪና የማይገባበት ቢያንስ ከአንድ ሰዓት በላይ የሚያስሄድ መንገድ አለው። መኪና በጭራሽ በሞተር ሂዳችሁ ምናልባት የዛ አሁን ሳይድ ያለው ሌላቦ ነው አይደል? ከሌላቦ በኋላ ዊድ ማርያም ነው የኛ ሀገር ማለት ነው። ስለዚህ ከሌላቦ ምን ያክል እንደሚያስሄድ የዛ ሀገር ተወላጅ ልጆች ያውቁታል ማለት ነው። በጣም ሩቅ ነው። ከሌላቦ ደግሞ የሚቀርብ አካባቢ አለ፣ አንድ ሰዓት መንገድ የሚያስሄድ ማለት ነው።
ከሌላ ቦታ ሳይደረስ መንገድ ላይ ይወረዳል። እና ለማንኛውም ሰይድ ተመለስ። እኔ ወላሂ ጎንደርም አይደለሁም ባህር ዳርም አይደለሁም። የት እንዳለውኝ ደግሞ ቪዲዮውን ኤዲት ስላላረኩት ነው፣ አልተመቸኝም። ስላልተመቸኝ ከልጆች ጋር ወደዚህ ወደዛ ስላልተመቸኝ ነው። የት እንዳለውኝ እነግራችኋለሁ። ነገ ምናምን ኤዲት አድርጌ እለቅላችኋለሁ ማለት ነው። ያው ከተቀረጸ በኋላ የሚቆራረጥ ነገር ስለሚኖረው ማለት ነው። እና ለማንኛውም እንደዚህ እኔ ግን ድፍረት አይደለም ወላሂ በጣም እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላህ ይመልስህ በሰላም። እና ኮሜንት ራሱ ያየው ነው ሱመያ በጣም ጨካኝ ነሽ፣ ሱመያ ስናነግስሽ በጣም እንትናሽ ምናምን አላችሁ ማለት ነው። እና መጀመሪያ ግን እኔን አበረታታችሁኝ፣ አሁን ባንዴ ቅይር ትላላችሁ እንዴ? ነውር አይደለ እንዴ? ኧረ ተው። ግን ለማንኛውም እኔ እውነት ለመናገር እኔ ወላሂ ሰው እኮ ስላደነቃችሁም ወይ ደግሞ ሰው ስላላደነቃችሁም አይደለም። አሁን ለምሳሌ ተመለሽ እንዳላችሁኝ አሁን እሺ ጎበዝ ስትሉኝ ከሰይድ ጋር ተለያየው። አሁን ደግሞ መልሳችሁ ተመለሽ ስትሉኝ ተመለስኩኝ። የኔ ህይወትስ አብሬ የምኖረው አብረን አሁን እኔ ከሰይድ ጋር ብታረቅ እርግጠኛ ነኝ አዳማ ነው የምኖረው። አዳማ ከሷ ጋር ጉረቤት ሆኜ ነው የምኖረው ማለት ነው። እንዴት ነው እኔስ ከዚህ በኋላ ከሱ ጋር የምቀጥለው ህይወትስ ምን አይነት ነው የሚለውን አንድ ማለት ነው። ለምን አሁን እኔ እውነት ለመናገር ከሆነ ስላደነቃችሁኝ ብቻ አይደለም እኔ እንደዚህ ሆንኩት። እኔ ባታደንቁ መጀመሪያ ራሱ ተመለሽ አግቢ ብትሰድቡኝ ኖሮ አልመለስም። ለምን በቃ ምናልባት ሊከፋኝ ይችላል ከጎኔ ለኔ እንኳን የሆነ ሰው የለም ብዬ ማለት ነው። ግን እኔ የማስበው ምንድነው የነገ ህይወቴ ምን አይነት መስመር ይዛል? ነገ ሳብሬው ተመልሼ ወይ ደግሞ በእልክ አዩ ስለገባች በእልክ አብሬያት ከሱ ጋር በቃ እንደውም ሁለተኛ ምስል አገባ አብሬ እኖራለሁ አልለየውም ብዬ ምን አይነት ህይወት ይኖረኛል? ልጆቼ ምን አይነት አስተዳደግ ያድጋሉ የሚለውን መጀመሪያ ቆም ብዬ አስባለሁ። ከዛ ደግሞ የእናንተን ኮመንት ያለው ማለት ነው። እንደገና ደግሞ ሲፈጠር እንትን የባል ሐቅ አለብሽ፣ የባልሽን ሐቅ ዘሽ ነው የምትዞሪው፣ የባልሽን ኒካ ዘሽ ነው የምትዞሪው። በቃ በአሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታውቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው ስለ ዲኑ ጠለቅ ብላችሁ የምታውቁ ሰዎች ጥያቄ ነው መጠየቅ የምፈልገው። ምንድነው መጠየቅ የምፈልገው? አሁን እኔ ሰይድ አግብቷል አይደል? ሁለተኛ ሚስት ሐላል እንደሆነ አውቃለሁ። ብቀመጥም በቃ እስከ 4 እስከ አላህ እስከፈቀደለት ድረስ እኔ መከልከል አልችልም ማለት ነው። ግን አላህ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አይደለም? ስለ ዲኑ የምታውቁ በደንብ ነው የምታውቁት ማለት ነው። ግን እኔ ካልቻልኩስ ነው አሁን ለምሳሌ አላህ ያለው ነገር ይሄ ሁሉን ነገር ሰይድ ለምሳሌ በገንዘብ ይችላል። ገንዘብ ያለው ሰው ነው ማግባት የሚችለው አይደለ? ሰይድ በገንዘብ 4 ሚስት አግብቶ መኖር ይችላል። እኔ ግን ገንዘቡ ደስታ አንዳንዴ እኮ ገንዘብ ደስታ አይሆናችሁም አይደል እንዴ? ስለዚህ እኔ ገንዘቡ ይቅርብኝ ምንም ይቅርብኝ ማስተዳደር ቢችልም እኔ ከሰይድ ጋር መኖር አልፈልግም ወይ ደግሞ መፋታት እፈልጋለሁ ብዬ መጠየቅ አልችልም? ከሰይድ ጋር መፋታት አልችልም? እኔ አሁን ማለት እንፈልገው ምንድነው በደንብ እንድትመልሱልኝና እንድትነግሩኝ። እኔ ይሄን ቪዲዮ ኮሜንቱን በደንብ ስለማነብ ማለት ነው። እኔ ሰይድን መፍታት እችላለሁ ወይስ አልችልም? እኔ መኖር አልፈልግም መፋታት እፈልጋለሁ። አንተ ሁለተኛ ሚስት ስላገባክ እኔ ካንተ ጋር መኖር አልፈልግም። በቃ የልጆች አባት ነው። ልጆቹን በስነ ስርዓት እንደዚህ ሳንሯሯጥ ልጆቹን ያያል። እኔ ደግሞ መለያየት ከሱ ጋር ፈልጋለሁ። ስለዚህ ይሄን ነገር እንድትነግሩ ይፈልጋሉ። መለያየት ሐራም ነው የምትሉ ካላችሁ አስብበታለሁ። በቃ ከዚህ በኋላ ከሰይድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ይሄ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቅም እንዴት እንደሆነ ብቻ የእናንተን ኮመንት አነባለሁ። መልሱልኝ። መለያየት እችላለሁ ወይስ አልችልም? ኒካ እንዲያወርድልኝ መጠየቅ እፈልጋለሁ ማለት ነው። አንደኛው ይሄ ነው ማለት ነው። እንደምትመልሱልኝ ተስፋ አደርጋለሁ። ሁለተኛ ደግሞ ያው እምነቴን እቀይራለሁ ባልኩበት ጉዳይ ማለት ነው። ትንሽ ቅር ያላችሁም አላችሁ፣ እኛ ምን አገባን ያላችሁም አላችሁ ማለት ነው። በተረፈ ግን ምንድነው እኔ ሲፈጠር
እንደውም ያለቀኩት በጣም ብዙ ቪዲዮ አለ ማለት ነው። እኔ ቁጭ ብዬ ያወራሁት ነው አይደል? እንደዚህ ከቤተሰቦቼ ጋር የቀረጽኩት ቪዲዮ ነበር ልለቀው አስቤ ማለት ነው። ወላሂ ብዙ ቪዲዮ ያልተለቀቀ ቪዲዮ አለ። እኔ እሱን አልለቀውም፣ ለምን ሰው ሊከፋብኝ ስለሚችል ማለት ነው። ስለዚህ እኔ ሲፈጠር በመጀመሪያ ደረጃ ከክርስትና ወደ እስልምና ስገባ ነገ ከሰይድ ጋር አንዳንዴ እኮ መለያየት ብቻ አይደለም ሞትም ሊመጣ ይችላል። የሆነ ነገር አላህ እድሜ ይስጠው፣ ወላሂ አላህ እድሜ ይስጠው፣ ለልጆቼ ይኖርላቸው ማለት ነው። እኔ አሁን እንደዚህ ቢሆን ምናምን የሰይድን ክፉ መቼም አልመኝም ወላሂ ላዚም። ስለዚህ ሰይድ በቃ ባሌ ብቻ ሳይሆን ብዙ ነገሬ ስለሆነ ይኖርላቸው። እኔ እነሱን ያላስማማን ነገር ቢኖርም እንኳን የልጆች አባት ነው። ስለዚህ ምንድነው ያን ነገር ሰይድ ወደ እስልምና ሲያስገባኝ እኔ ነገር ብድግ ብዬ ሰይድ ወይ ከሰይድ ጋር ስፋታ ወይ ደግሞ ሰይድ አንድ ነገር ቢሆን እኔንም ልጆችንም የሄድኩኝ ክርስትና ላስነሳ አይደለም። እኔ አልহামዱሊላህ ሽኩር አልহামዱሊላህ ረቢል ዓለሚን ሰልምም ነገ ክርስትና እነሳለሁ ብዬ አይደለም። በእስልምና ድርድር አላቅም ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚሁ ያጥናኝ። ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል። በጣም ብዙ ልጆች ዱዓ ያረጋችሁልኝ ነው። አልহামዱሊላህ ዱዓ ላረጋችሁልኝ ለኔ ዱዓ እንዳረጋችሁልኝ አላህ ከጭንቅ ነገር አላህ ይፈርጃችሁ ማለት ነው። እናንተ የምትፈልጉትን ነገር አላህ ያደርግላችሁ። እና ምን ልፈልጌ ነው በእስልምና እኔም ልጆቼም እንኳን ልጆቼ በቃ የሙስሊም ልጆች ናቸው አይደለ? እንኳን ልጆቼ እኔ አልነሳም በእስልምና አልደራደርም ማለት ነው። አላህ በሻሃዳ መንገድ አላህ በቀጥተኛው መንገድ ወደሱም ሲጠራኝ አላህ በዚሁ እንደዚሁ ልሞት ማለት ነው። እና አላህን መምለምነው ሙስሊም ሆኜ እንድሞት ነው። ለምን ሰው መጨረሻውን ስለማያውቅ ማለት ነው። እና እስካሁን ባለችበት ሰዓት እኔ በእስልምና በጭራሽ የምደራደርበት ነገር አይደለም በጭራሽ ማለት ነው። እና እኔ ሰይድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስል ነው ሩጦ የመጣው እንጂ አይመጣም ነበረ። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው። እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ ታናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው፣ በቃ ተዋት፣ አትጠይቋት እያለ ነበር። እሱ በጣም ነበር ለኔ የሚከራከርልኝ ማለት ነው። በቃ ሙስሊም ናት፣ በቃ ተዋት፣ ልጆቿ ሙስሊም ናቸው፣ ተዋት። እኔ ወላሂ በቃ ትንሽ የሆነ ነበር የማውቀው። እና እሱ ምንድን ያለኝ እህት አለም ወደ ክርስትና እምነት መመለስ ትፈልጊያለሽ? ለሱ ብለሽ ነው ሙስሊም የሆንሽው? ለሱ ብለሽ ሙስሊም ከሆንሽ አሁን እሱ ስለሌለ ወደ ክርስትና ተመለሽ። እስልምናውን ፈልገሽውና ገብቶሽ ከሆነ ደግሞ እኔ አንድ ሰው ጫፍሽን እንዳይነካሽ ነው የማደርገው እንዴ እኔ ወንድምሽ እያለ ምናምን እያለ እንደውም በቃ አኮራኸኝ። አንድ ነው ለቤቱ እና በጣም ነበር ደስ ያለኝ። በዚህ አጋጣሚ አመሰግናለሁ። ባይ ቪዲዮውን እንኳን አየውን ግን ያው አመሰግናለሁ ልበለው ብዬ ነው። እና አልহামዱሊላህ ረቢል ዓለሚን። እና በቃ ጾሙ የዘንድሮ ጾም ከብዶ የነበር እውነት ለመናገር ብቻዬንም ስለሆንኩኝ ምናምን ነገር ግን እንደዛም ነው። አልহামዱሊላህ ሽኩር አልহামዱሊላህ ረቢል ዓለሚን። በእስልምናዬም በእምነቴም ያለውን ጉዳይ እዚህ ጋር ዘጋለሁ ማለት ነው። ከዚህ በኋላ ስለዚህ ነገር ማንሳት አልፈልግም። እና ምንድነው ሌላው ደግሞ ከሰይድ ጋር ተመለሽ። በጣም ብዙ ሰው ማለት ነው በቃ ግልብጥ ነው ያላችሁብኝ ማለት ነው። በጣም ነው ያዘንኩት፣ እውነት በጣም ነው ያዘንኩት። እና ለማንኛውም ግን መልሱልኝ መስሉ ማለት ነው። መልሱልኝ እኔ ወይ እንድመለስ ወይ እንድንለያይ ማለት ነው። ለምን እኔ ካዩ ጋር እንደ እውነት ከሆነ ማንም እውነት ለመናገር ከሆነ እኮ ሰው በሰው ለመፍረድ እንችኩላለን እንጂ ማንም ሰው ሁለተኛ ሚስት እንዲገባባት የምትፈልግ ሴት የለችም። ወንዶች ስለሚፈልጉ ከሐራም መንገድ በሐራም ከሚሄድ በሐላል ያግባ እየተባለ ነው እንጂ ባሌ ስላገባ ደስ ይለኛል የምትል ሴት የለችም። ማንም ሰው ግን ምን ታካብዳለች፣ በቃ ታገባ ያግባ ችግር የለውም ሐላል ነው ምናምን ይባላል ማለት ነው። እኔ ሁለተኛ ሚስት ሆኜ እኔ ምናልባት የመን እያለሁኝ የመኒ ሴት የዛ ሀገር የአረብ ሀገር ሴት አግባ ብዬዋለሁ። አግባ ያልኩት ደግሞ እዛው ከሀገሩ ላይ እዛ አበሻ ከምታገባ እዚሁ አግባ ብዬዋለሁ ያልኩበት። አንዳንዴ እኮ ብዙ ነገር እኮ የማይወራ ነገር አለ አይደል እንዴ? ምናልባት እኔ ሁሉን ነገር አውጥቼ ለዚህ ምክንያት ነው አግባ ያልኩት ብል ምናልባት እኔንም ልትደግፉኝ እኮ ትችላላችሁ። አሁን ግን በቃ ሳስበው ካልፈለኩስ ነው የኔ ጥያቄ። እኔ አሁን እንደዚህ የፈረዳችሁብኝ ሁሉ በቃ